يقول الإمام القيم رحمه الله እንዲላሉ በጥያቄ መልኩ ነው የሚያስቀምጥ አንድ በጣም የሚያስገርም ነገር هل لديك خوافي ይላሉ ድብቅ ነገሮች አሉ ሙዕሊማት ለዓለሙሁነ ኢላላህ የሚያሙ አላህ እንጂ የማያውቃቸው ለነዚህ ያለ መልሶ አሉ ይجعل لهن خوافي صالحات لعلمهن الا الله መልካም ድብቅ ነገሮች መልካም ሷሊህ ኸይር ስራች አላህ እንጂ የማያውቃቸው ነው ዘክ እዚህ ላይ ምሳሌ فمرضك الذي لا يعلمه الا الله ያህመምህ አላህ እንጂ የማያውቀው ይجعل له صدقه ለሱ ሰደቃ አድርግለት خفيه ድብቅ የሆነ لا يعلمه الا الله እሱ እንጂ የማያውቀው والهم الذي ያጭንቀት يربود على صدرك ልብህ ላይ የሚደለቀው ልብህን ዘግቶ ያዘው ልብህን ያጨናነቀው የሚደለቅብህ ولا يعلمه الا الله الله እንጂ የማያውቀው يجعل له استغفار አድርግለት خفيا ድብቅ የሆነች لا يسمعه الا الله الله እንጂ የማይሰማው والقلق الذي يا አለመረጋጋት መጨነቅ መግባት መውጣት الذي يعتريك ولا يعلمه الا الله انت يشفنه لا يقلبه يهونه يوጣبه يهونه الله እንጂ የማያውቀው يجعل له ركعتين ሁለት ረካ አድርግለት في الليل ሌት ብድግ ብለህ لا يراهما الا الله الله እንጂ ያውቀው وهكذا يصنع في كل مع كل خافيه كدبق ነገሮች ጋር በድብቅ ነገር تعلمك ከመሰምህን وترحقك ولا يعلم بها الا الله الله እንጂ የማያውቀው ነገሮች ሁሉ እንደዚህ አድርገው يجعل لها ለሰደግላት خوافي ድብቅ صالحه መልካም خبيئات صالحه ድብቅ የሆኑ መልካም ነገሮችን አድርግላቸው لا يعلمها الا الله الله እንጂ የማያውቀው وكن واثقا بالله فاللهم ደግሞ እርግጠኛ አማኝ وبفرجه ورحمته በፈረጃው ከዛ መውጣትም ከዛ ጭንቀት መለገላገልህንም እዝነቱን فالخوافي للخوافي الله سبحانه وتعالى ከጭንቀት ሁሉንም አላህ ያውጣው መልካም ነገሮችን ሁሉ አላህ ይስጠን የተለያዩ መከራዎች አሉብን እኛ ጋር እነዛን ነገሮች ሁሉንም እንወጣብል እንችለው በእንዲህ በዚህ ቀለል ባለ ነገር ብቻ አይደለም ዱዓ ልናደርግ ለነማጸን ይገባናል ሰላም አለይኩም ወራህመቱላሂ ወበረካቱ